የፈለኩት ወንድ ሲነቀኝ ደስ ይለኝ። አያለሚ ሁሉ ጊዜ ፉከራ እሱ ዞሮ ማይሽ ባክሽ። ትዝ ይልሻል የዛኔ ማፍቀር ነበር ያልኩሽ አይደል? ትቼዋለሁ፣ አገባዋለሁ። ጭራሽ ታያለሽ፣ እሱን ደግሞ አሳይሻለሁ። እኔን እያፋታሽ አንቺ ልታገቢ አይደለም? እሱ ሌላ ይሄ ሌላ። ይኸውልሽ ቅድስት፣ ይሄ ክብርን የማስመለስ እርምጃ ነው። አለሚ መድብል በጣም አደገኛ ሰው ነው። እርግጠኛ ነሽ? አዎ። ትስጋልኝ ትቻለሽ? ለምን ህይወት አልዘራብሽም? አይ አልሞትሽም። እኔ አንድ ትልቅ ስራ ልስጥሽ። አርግዢ። አርግዢ። ከቻልሽ ከብሩክ፣ ካልቻልሽ ደግሞ ከሌላ ሰው። ቆይ አንቺ ባልሽን አትፈልጊውም እንዴ? ቅድስት ማግባት የለበትም። ስለዚህ እኔ የምልሽ ማድረግ አለብሽ። ካሌብ ግደላት ብሎኛል፣ ግን ከበደ። ቆይ እሱ መቼ ነው የሚመለሰው? በቅርቡ ይመጣል። መቃብሯ ላይ አበባ አስቀምጣለሁ ብሎኛል። ለምንድን ነው ቆይ የሚገላት? ምናልባት አገልግሎቷን የጨረሰች ይመስላል። የኛም መጨረሻ ይሄ እንደሚሆን አስበህ ታውቃለህ? ማነህ? ምንድነው? ማነህ? ምንድነው? ማነህ? ልትገለኝ ነው? ማነህ? ማነህ አንተ? ማነህ? 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 ብሩክ ነህ? ልትገለኝ ነው አይደል? ሰላም በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍርፍ ይበልኝ። የቻናሌ ቤተሰቦች እንደምናላችሁ እንደምንቆያችሁ ነው። ዛሬ ደግሞ በክፍል 196 ተመልሼ ከች ብዬላችኋለሁ። ታዲያ አብራችሁ ስትቆዩ ይህንን ቻናል ላይክ፣ ሼር ማድረግ በፍጹም እንዳይረሳ። ምክንያቱም እኔ ለረጅም ጊዜ በዚህ ቻናል ላይ ቪዲዮ እየሰራሁ ስላልነበረ ቻናሉ ተቀዛቅዟል። ላይክ ሼር በማድረግ ትጀምሩታላችሁ ማለት ነው። ግን ያው እኔ ባልመለስ እያልኩኝ ነው። እንግዲህ ማህሌትን ጨጓራዬን የምትልጠኛ አንሶኝ ደግሞ በተጨማሪ ደግሞ እህት ይሏት ጠላት ያልታወቀላት እንግዲህ የቅድስት ያክስት ልጅ እንግዲህ ዓለም ደግሞ እንግዲህ ተጨምራብናለች ማለት ነው። እንግዲህ ዘንድሮ ሁላችንም ጨጓራችን በሽተኛ መሆናችን አይቀርም። ምክንያቱም ሁለት ህመም የሚፈጥሩ ሰዎች ደግሞ መጥተዋል ማለት ነው። ጭራሽ ደግሞ ብሎ ሁለቱ እንግዲህ በአንድ ላይ ተገናኝተዋል ማለት ነው በዚህ ሴራ ደረጃ። እኔ ግን አንዳንዴ ግርም የሚያደርገኝ አብሮ ያደገ ሰው ብዙ ጊዜ እንዲሁ ዝም ብላ ታዘቡት። አብሯቸው ያደገ ሰው የራሳችሁ ቤተሰብ የሆነ ሰው ራሱ የእናንተን ለውጥ የእናንተን እንትን የማይወድ ሰው ታያላችሁ። የራሱን ጥቅም ብቻ ሲያሳድድ የእናንተን ጥቅም ወደ ኋላ ብሎ የሚጥል ሰው ታውቃላችሁ። እኔ አሁን ዓለምን መገመታት እንደዛ ነው። እንግዲህ መቼም አብረው ሲያድጉ ቅድስትና የቅድስት ያክስት ልጅ አብረው አድገዋል ብዬ አስባለሁ። እንግዲህ በተወለዱበት አካባቢ ላይ ማለት ነው። ስለዚህ እንግዲህ እንደምታዩት ብሩክን ፍቺ ትላታለች። እኔ ከዚህ ቀደም ምናልባት ለቅድስት አስባ ነው ይሆን ብሩክ መውለድ ስለማይችል ለቅድስት አስባ ነው ፍቺው ምትል ምናምን ብዬ አስቤ ነበር። ግን ደግሞ ዛሬ ደግሞ ያልገባኝ ነገር ምንድነው ማህሌት ጋር ሄደች። ማህሌት ጋር ሄዳ ይሄንን ሲያራ አብራ እንድታወጣ ጥፍራት እየጠየቀቻት ነው። ምን እያለቻት ነው? ማህሌትን አርግዢ እያለቻት ነው። ማህሌትን ማለት ነው። ማህሌትን አርግዢ። ያ ማለት ምን ማለት ነው? ማህሌት አርግዣለሁ ካለች ብሩክ ከማህሌት ጋር ግንኙነት አለው ብላ ልታጣላት ነው ማለት ነው፣ ከቅድስት ጋር ማለት ነው። ግን ያልገባኝ ነገር አለ። ለምሳሌ ከሌላም ሰው ቢሆን አርግዢ ለምን አለቻት? ምንድነው ከሌላ ሰው ጋር ብታረግዝ ምንድነው የምታገኘው ትርፍ? ዓለም ገብቶችኋል? ግን እናንተ የገባችሁ ነገር አለ? እስኪ የገባችሁ ነገር ካለ ኮመንት አድርጉልኝ። እኔ እኮ በጣም ለረጅም ጊዜ ተቻው ስለቆዩ በጣም እያወዛገቡኝ ነው ከምንም በላይ። ምክንያቱም ትናንት እንግዲህ በክፍል 195 ያየ ነው ፍቺው መውለድ ስለማይችል ከሱ ጋር ተቀጥይም ነው። የሆነ ቀን የልጅ ጥቅሙ ሲገባሽ ትርጉሙ ሲገባሽ ትፈቸዋለሽ ነው። ከሌላ ውለጂ ያለቻት ከሌላ ካረገዘች በኋላ ምን ልትል ነው ነው ዋናው ነገር። ምን ልትል ነው እሷ የፈለገችው? ምንድነው ዋናው ሐሳቧ ምንድነው? ቢያንስ ከሌላም ብታረግዝ ዋናው የማህሌት ማርገዝ ነው ዋናው እሷ የፈለገችው እንጂ ማህሌት ያረገዘችው ከብሩክ ነው ብላ ልታጣላት ነው የፈለገችው። ምንድነው ታማኝነቱ? በኋላ ዲኤንኤ ይመርመር ቢባል ከብሩክ ጋር እንዳልተኛች ይታወቃል። ከዛ በኋላም የቅድስትና የብሩክ ሪሌሽን ወደፊት ነው ሊቀጥል የሚችለው ብዬ አስባለሁ። ስለዚህ ምንድነው የሷ ሐሳብ? ምንድነው ሐሳቡ የሚለው ጉዳይ ለኔ ግልጽ አይደለም። እናንተ እስኪ የምትችሉ ካላችሁ ይሄንን በኮሜንት አብራሩልኝ ለማለት ወዳለሁ። እንግዲህ እናንተም አብራችሁ ስለቆያችሁ ከድራማው ጋር የተረዳችሁት ነገር። ሌላው እንግዲህ መድብል እንግዲህ እሷ እንደምታውቁት
መድብልን ትወደዋለች፣ ግን ደግሞ አፈቅረዋለሁ ብላ ለመናገር በጣም ትፈራለች። መድብል ደግሞ ምንም ቦታ አልሰጣትም። እሷ ደግሞ ለምን ወንድ ልጅ እንዴት ይንቀኛል ተንቄ አላውቅም የሚል እልህ ውስጥ ተጋብታለች ማለት ነው። ስለዚህ አፈቅረዋለሁ ከማለት እንግዲህ አገባዋለሁ ወደ ማለት ተሸጋግራለች ማለት ነው። ስለዚህ ምናልባት ወንድማማቾቹን አገቡ ላለመባል ሊሆን ቅድስትንና ብሩክን ማፋታት የምትፈልገው። ቅድስትም እንግዲህ የተናገረችው ነገር አለ። እኔን ታፋቻለሽ፣ አንቺ ደግሞ ለማግባት ትሯሯጫለሽ ብላታለች። ምናልባት ማላየት የፈለገችበት እሷን አፋታ ከቤተሰቡ መካከል መድብል ማግባት ስለፈለገች ነው። እኔ አልገባኝም ነገሩ። ነገር ግን መድብል ደግሞ በዚህ ልክ የሚገመት ሰው ሊሆን አልቻለም። ቢሰክርም ምን ቢልም አታላ አብረው ተኝታ ለማሳሳት ጥረት ብታደርግም እሱ ደግሞ ሊነካት በፍጹም አልቻለም። መድብል ደግሞ እዚህ ቀደም የሞተች ፍቅረኛ አለችው። ስለዚህ እሷንን ፍቅረኛውንን እያስታወሰ ስለሆነ በምንም ተአምር ለዚች ልጅ ቦታ እንደማይሰጥ ጠንቅቃ ታውቀዋለች ማለት ነው። ጠንቅቃ ታውቀዋለች። ስለዚህ በተቻላት መጠን ለማሳሳት ጥረት እያደረገች ነው። ነገር ግን ሰክሮ መጥቶም እኔ አልሰከርኩም ቤቴን ለቀሽ ውጪ ብሎ በደንብ አድርጎ አዋርዶ አስወጥቷታል ማለት ነው። ግን እሱ እንደዛ አናዶ ሲያስወጣት ደግሞ የባስ ለበቀል እየተገፋፋች ያለችበት ሁኔታ ላይ ነው ያለው። ሌላው እንግዲህ ከብሩክና መድብል እንግዲህ በስካር ሁሉን ነገር ለመርሳት ጥረቶች እያደረጉ ነው። እንግዲህ ሰክረው መጡ። ብዙ ነገር መንገድ ላይም ሌላ ጠብ ተፈጠረ። ያያቸዋቸውን ንግግሮች አሉ። በዚህ ንግግሮች ውስጥ ቁም ነገር የምንማርባቸው ነገሮችም አሉ። እንግዲህ ጓደኛቸው ሰክሮ በነበረበት ሰዓት ላይ የተናገረውን አንድ ቁም ነገር ሰምታችሁ ከሆነ ራሱ ሀገራችን ነው ያለችበት ሁኔታ የመቃብር መጥበብ ቦታ ጠብቆ አንደኛው ባንደኛው ላይ እየተቀበረ ነው ምናምን ብሎ የተናገረው ነገር አለ። ሁሉንም ከቁም ነገር መያዝ መቻል አለባችሁ። የህዝብ እድገት በጨመረ ቁጥር መሬት እየጠበበ ይሄድና እንደዚህ አይነት ነገሮች ይፈጠራሉ። እንግዲህ በቀል መልኩ ቢሆን ቁም ነገር አስተምሮናል ማለት ነው። ከዛ ውጭ ግን እያንዳንዱ ችግር ሲፈጠሩ ወይም ከጭንቀት ለመውጣት በማለት ስካር ውስጥ መግባትም ደግሞ ለተጨማሪ ዋጋ እንደሚያስከፍል መታወቅ መቻል አለበት። አሁን በዛን ሰዓት ላይ መድብል አብሯቸው ባይኖርና መድብል ገላጋይ ባይሆን ኑሮ ብሩክ ያንን ሰው ቢመታ ድጋሚ ወንጀል ውስጥ ይገባል ማለት ነው። እና አንዳንዴ መማር ያለባቸው ነገር ከዚህ ውስጥ ምንድነው ሰዎች ሰክረው የሚወስኑት ውሳኔ በስካር ውስጥ ተደብቀው ማለፍ የሚፈልጉት ነገር ግን ለሌላ ችግር ሊያጋልጣቸው እንደሚችልም ማመን መቻል አለባቸው ማለት ነው። ስለዚህ ነገሮችን፣ ጭንቀቶችን፣ እነዚህ ስትረስ ምናምን ሲመጣ በስካር መንፈስ ለመደበቅ ከመሞከር ይልቅ በሲጋራ በተለያዩ ነገሮች፣ አደንዛዥ ነገሮች፣ በእጽ ነገሮች ለመደበቅ ከመሞከር ከፈጣሪ ጋር በጸሎት በመትጋት ማሳለፍ ይገባል። ብዙ ጊዜ ብዙ እህቶቻችን አሁን በስደት ላይም በምን ላይ ያሉ የምናጣቸው ምንድነው ራሳቸውን በእጽ በአልኮል ምናምን መደበቅ ይፈልጋሉ ከችግራቸው ለመውጣት። ግን እጽ፣ አልኮል ምናምን ነገር እነዚህ የ30 ደቂቃ የ40 ደቂቃ አሊያም የአንድ ቀን ምናምን ምናልባት ስትረስ ልንረሳባቸው የሚችሉ ጉዳዮች እንጂ ዘለቄታ ያላቸው ጉዳዮች እንዳልሆኑ መታወቅ መቻል አለባቸው። አንደኛው እሱ ነው። ሌላው ደግሞ ምንድነው በቃ መርሳት ያለበትን ነገር ሰው መርሳት መቻል አለበት። ለምሳሌ ሰው ሞተ ከተባለ በቃ ትረሻለሽ በቃ። ምክንያቱም ሰው እናቱን ቀብሮም ይረሳል አይደለም ፍቅረኛው። ስለዚህ እሱ እያለው ያለ ምንድነው በቃ ኦልሬዲ ሞታለች፣ አንተ አልገደልካትም፣ ሞታለች፣ ሌላ ሴት አግባና ኑር እያለ ነው። እሱ ደግሞ እንግዲህ አይ እሷ አትረሳም ዘላለም ዓለሟን በልቤ አለች እያለ ነው ማለት ነው። ስለዚህ ይሄ አዋጭ ስላልሆነ እንግዲህ እሷ ወደ ፈጣሪዋ ከሄደች ሁሉም ወደዛ ሀጅ ስለሆነ እሱ ደግሞ እሱን የምትመስለውን ሴት ይዞ መቀጠል መቻል አለበት ብዬ አምናለሁ። እስኪ እናንተ ደግሞ ሀሳብ መስጫ ሳጥን ላይ እንግዲህ የእናንተን ምልከታ ቁጭ አድርጉ። መድብል የሚለው ነገር ልክ ነው ወይ? ፍቅረኛው ሞታለች፣ እሷንን መጠበቅ እንግዲህ ምንድነው? እሱ ይሄዳል እንጂ እሷ ወደ እሷ አትመጣም። ግን እንደማትመጣ እያወቀ ግን ዛሬም ድረስ ሌላ ሴት በጠገቡ እንዳይጠጋ እንትን እያደረገ ነው ማለት ነው። እኔ የቅድስት እህትና መድብል ቢጋቡ ደስ ይለኛል። ግን የቅድስት እህት አለም በቃ የሆነ መበቀል የፈለገችው ነገር እንዳለ ግን ይገበኛል። ስለዚህ ቅድስትን ከብሩክ ጋር ከመታፋታ ይልቅ ሁለቱም ተግባብተው ስለዚህ ሁለቱም ወንድማማቾችን አግብተው የሚኖሩበት እድል አለ ብዬ አስባለሁ። ምናልባት እነሱ ከባህልና ከእንትን አንጻር ሁለት ወንድማማቾችን ማግባት የለበትም የሚል ትርጉም ሰጠውት ከሆነ በሚል ነው የኔ ሐሳብ። ግን እኔ ብዙ ጊዜ አውቃለሁኝ ሁለት ወንድማማቾች አግብተው የሚኖሩበት እኔ ተወልጄ ባደኩበት አካባቢ ማውቀው ነገር አለና ስለዚህ ምንም ጠብ ሳያስፈልግ እሷም መድብልን ከወደደችው ብሩክን ፍቺ ከማለት ይልቅ አብረው የሚኖሩበትን መንገድ ቢያመቻቹ በጣም ጥሩ ነው። በሌላው በኩል እንግዲህ ማህሌትን እንግዲህ እንዲገላት ካሌብ ልኮባታል ማለት ነው። እንግዲህ ግደል ብሎታል።
ነገር ግን እሱ ደግሞ በጣም ቅርብ ስለሆነችና ስለሚያውቃት እሷን ላለመግደል እየማመዘ ነው። አጥቻት እየፈለኳት ነው እያለ እየዋሸ የማህሌትን እድሜ እያስረዘመ ነው። ነገር ግን ማህሌት መጥፋት መቻል አለብሽ፣ አልጠፋም ካልሽ ግን እምገልሽ እኔ ነኝ። እጆቼ እኔ ቢሆኑም ግን ገዳዩ ግን እኔ አይደለሁኝም። አድርግ የተባልኩትን ነው የማደርገው። ስለዚህ ከቻልሽ አካባቢውን ጥለሽ ጥፊ ብሏታል ማለት ነው። ጥለሽ ጥፊ ብሏታል። የክፉ ሰው መጨረሻው እንግዲህ ያለ ሰው ነው የሚቀረው። እንግዲህ የራሷ እህት እንኳን ኤፍራታ መጣ ውሃ እንኳን ልታቀብላት አልቻለችም። አንቺስ እኔን ከየት ፈልገሽ ታውቂያለሽ? ገንዘብ ስታሳድጂ እኔን ዞር ብለሽ አይተሽኝ አታውቂም ብላታለች ማለት ነው። ደግሞም የምሯል ማህሌት ገንዘብ እስካገኘች ድረስ ራሷንም ትረሳለች። ነገር ግን ዛሬ ላይ እንደዚህ ሆና እንግዲህ ተሰባብራ ስትወድቅ ሌላ ሰው ፍለጋ ዳር እየዞረች ነው ማለት ነው። ያው ሰው እንግዲህ ክፉ ሰው በነገራችን ላይ ብዙ ጊዜ ሲሞት በእጅ ታገኘዋለህ፣ በፈጣሪ ዘንድ ሰው ክፉ ሰው ቅጣቱን በመሬት ላይ እንደሚሆን ማወቅ መቻል አለባችሁ። ከማህሌት መማር መቻል አለባችሁ። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እርግጠኛ ነኝ ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። አንዳንዴ ይሄን ቪዲዮን እንደዚህ በዚህ መልኩ ሐሳብ ማነሳላችሁ ብዙ ጊዜ ሰዎቹ ቪዲዮ አዝናኝ መሆኑን ነው እንጂ ከቪዲዮ ውስጥ ላይ አስተማሪ የሆኑ ነገሮችን ጭብጦችን ወስዶ በራስ ህይወት ውስጥ ተርጉሞ የማየት እንትን ስለሌለን እሱንንም እንድታዩበት ከመፈለግ እንደሆነ እንድታውቁልኝ ለማለት ፈልጋለሁኝ። ለዚህ ቻናል አዲስ ከሆናችሁ ግን ቻናሉን ላይክ እና ሼር ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ። ባይ ባይ።